ሙስሊም ማስረጃ ነው ሶስቱም አለ አንደኛ አምላክ የወንድ ከንፈር ስሞ የገደለበት ወላሂ አለ እሺ ይቅርታ ስድብ እንዳይመስላችሁ ፕሊዝ ክርስቲያኖች እባካችሁ በስሜት አትዩት እሺ ወገኖች ማስረጃ ቀርባለሁ እሺ አንደኛ ሁለተኛ ደግሞ አምላክ እስከ 30 አመቱ ጡት የጠባበት አለ የመጀመሪያው ይሁን ሶስተኛ አምላክ እንደ ሰካሪ የተባለበት አለ ምረጥ የመጀመሪያው ይሁን አይ ጥሩ እሺ የመጀመሪያው ምንድነው አምላክ ሰው ስሞ ገድሏል ያልኩት አይደለ ማስረጃ ላይ አቅርብ ያው ገድለ አቡነ ሀብተ ማርያም በብፁዕ ወቅዱስ ሊቃነ ጳጳስ ዘኢትዮጵያ ወአጨጌ ዘእንበለ ተክለ ሃይማኖት አቡነ ማትያስ የታተመ መጽሐፍ ነው እሺ እዩት ምን ይላል ይሄንን ካለው በኋላ ጌታችን አፉን 3 ጊዜ ሳመው ያም ጊዜ ከመድኃኔዓለም ጣዕም የፍቅር የተነሳ ነፍሱ ከስጋው ተለየች ይላል ሰምታችሁኛል ቅዱሳን ሰምታችኋል ኢየሱስ አቡነ ሀብተ ማርያምን እሳቸውን ማለት ነው እሳቸውን ናቸው ያቸው እሳቸውን 3 ጊዜ ሳማቸውና ገደላቸው ከፍቅሩ ጣዕም የተነሳ ነፍሱ ከስጋው ተለየ ሞቱ ሰውየው ተሰሙ ሞቱ አዑዙ ቢላህ ይሄ ነው አምላክ የሰዎችን ከንፈር እየሳመ ይገላል እንዴ ምንድነው ኢየሱስ ምን ሆነ መጽሐፍ ላይ ክርስቲያን ወገን ይሄን መጽሐፍን ካድ ወይም ደግሞ ምን እንደሆነ እንዲያስረዱ ዲያቆናቸው ሁላ አንደኛ ሁለተኛ ደግሞ የመጨረሻ ኢየሱስ እስከ 30 አመቱ ጡት ይጠባ ነበር ብያለሁ እሱን ላሳይ በማስረጃ አምላክ ነው እንግዲህ አምላካቸው አስቡት የእናቱን ጡት አድጎ 30 አመት ድረስ ይጠባ ነበር ያው ይሄ ደግሞ በትልቅ መጽሐፍ ላይ ማሳያቸው ይሄማ ላወረደው መጽሐፉ ይተልቅብኛል አልችለውም ያው ይታያችኋል ይሄ መጽሐፍ ነው ሃይማኖተ አበው ይባላል ይሁት መጽሐፉ ምን ይላል ዘዮሐንስ ላይ ይሁት የልደቱ ነገር ሰው ሊያውቀው ሊናገረው አይችልም የአካል እድገት ፍጻሜ እስከሚሆንበት ዘመን 30 አመት ድረስ ጡት ጠብቶ በስጋ በየጥቂቱ ማደግን ወደደ ኢየሱስ 30 ይሄ 30 ነው እሺ 30 አመት ድረስ ጡት ጠብቶ ቅዱሳን አምላካችሁ ምድር ላይ መጥቶ እስከ 30 አመቱ ነዑዙ ቢላህ እንኳን አምላክ ጤነኛ ሰው እስከ 30 አመት ጠባ እስልምናችን ላይ የሚፈቀደው እስከ 2 አመት ድረስ ነው ከ2 አመት በላይ የለም ግን እዚህ መጽሐፍ ላይ አምላክ እስከ 30 አመት ድረስ ጡት ይጠባ ነበር ይላል ክርስቲያን ወገን በደም አስብ ቄሶቹ ይሄን ካንተ ለመደበቅ እየሞከሩ ነው ያሉት እሺ በደም አዳምጣኝ ማለት ካንተ ለመደበቅ እየሞከሩ ነው ያሉት ግን ሙስሊሞች እንደዚህ አድርገን እናስነባለን ስናሳይ ስክሪንሾት አድርገን መጽሐፎችን ብዙ መጽሐፎች እናሳያለን ከዚህ በኋላ ስክሪንሾት አድርጋቸውና ሂደ ጠይቃቸው መጠየቅ አለብህ አምላኬ ብለህ የምታመልከው አካል እንዴት ብሎ 30 አመት ድረስ ጡት የሚጠባው ምን እያደረገ ነው እናቱ ጋር ይሄን ጥያቄ ጠይቃቸው እሺ አንድ ልጨምርና ኢንሻአላህ ከዛ በኋላ በደንብ ደግሞ ይኬልበታል ማለት ነው አሁን ቁርአን ላይ ተመልከቱ ሁለት ነገር ላሳያችሁ የሙስሊሞች አምላክ እና የክርስቲያኖች አምላክ አምላካችን ቁርአን ላይ ምን አለ ሰማይና ምድርን በመካከላቸው ያለውን ሁሉ በ6 ቀን ውስጥ በእርግጥ ፈጠርን ድካምም ምንም አልነካንም ማለት የሙስሊሞች አምላክ ኃያሉ አምላክ የኢየሱስ አምላክ ሰማይና ምድርን ሲፈጥር ድካም አልነካውም ግን ወደ መጽሐፍ ቅዱስ ስንመጣ ኦሪት ዘጸአት ምዕራፍ 31 ምን ይላል ተመልከቱ እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በሰባተኛው ቀን ከስራው ስላረፈና ስለተነፈሰ ይላል አምላካችሁ ደክሞ ተነፈሰ ኡፍ ይላል ሂብሩ ነፈሽ ይለዋል ቃሉ ስለዚህ አምላካችሁ እየደከመው ይተነፍስ ነበር አርፏል ማለት ድካም አለበት ማለት ነው አያችኋል ልዩነቱ ይሄ ነው እናንተ አምላካችን የምትሉት አካል ይደክመዋል የሙስሊሞች አምላክ የሙስሊሞች ተመከቱ ምን እንደሚል ድካም ምንም አልነካንም ይላል ይሄ ነው ልዩነታችን አሁንም እንጨምርላችኋለን ያው ብዙ ማስረጃ እናሳየም አሁን ይሄን ነገር ተቀጣጣለ ብዙ ማስረጃ እናሳየም ከዚህ በላይ ወረበል ካባ ከዚህ በላይ 50 እጥፍ አለ እሱን ግን ያው ኢዮዳብ የውይይት ጥሪ አቅርቦ ሞክሯል አልመጣለትም ለይሁዳ እኔ ለመጨረሻ ጊዜ ኦፊሻሊ 1 ሚሊዮን ስንገባ ማለትም ነገ አላህ ካለ የውይይት ጥሪ አቀርባለሁ ትክክለኛው አምላክ በነቢያት የተሰበከው አምላክ አላህ ወይስ እግዚአብሔር በሚል ይሄን ሪከርድ አድርጉልኝ ነገ ማስታወቂያ ለቋል ሁላችሁ ማሰራጩ ፖስት ይሰራል ሮብ ላይ የምንጓይ ይሆናል ከመጣ ካልመጣ ደግሞ ዲያቆናቸው ማለት ነው ምን እናደርጋለን እንደዚህ መጽሐፍቶች ከፍተን ህዝበ ክርስቲያኑ ዓለሙ እንዲሰማ እናደርጋለን እውነቱ ይጋለጣል ማለት ነው
ስለዚህ ሮብ እንዳቀሩ አዮዳብ ግን በጣም እናመሰግናለን። ደግሜ ያው ብዙ ጊዜ ሞክረሃል ውይይቱ እንዲመጣ በአንተ በኩል አልመጣም፣ ችግር የለውም። እኛ በራሳችን መንገድ እንቀጥላለን ማለት ነው። ቀጥሉ ኢንሻአላህ። ወንድም አቡበክር የምታሳየን ከባድ ነገር አለ ካለ ተፈضل ወንድም ኢብራሂም ያላ ትልቁ ላይ አንዴ አድርጉኝ፣ ይቅርታ ትልቁ ላይ አድርጉኝ። እኔ ማወራው ርዕስ አንድ ርዕስ ላይ ብቻ ነው ማወራው፣ ስለ እግዚአብሔርን በተመለከተ የኦርቶዶክሳውያን አምላክ ወይም ደግሞ የክርስቲያኖች አምላክ በመሰረታዊነት ሊትራሊ ፎቶ ላይ እንደተመለከታችሁት እንደ ሰው አድርጎ ስለ ያስቀምጠዋል የኢትዮጵያ ኦርቶዶክስ። ልክ እዚህ ፎቶ ላይ እንደምትመለከቱት ማለት ነው። ያው ኢምራን ጋር አለ። እያንዳንዱ የምናገረው ነገር እያመሳሰልን እንቀጥላለን ካሁን በኋላ ማለት ነው። እምጠቅስላችሁ ከዜና ስላሴ አክፍሮት ከሚገኘው መልክዓ ስላሴ ነው፣ ወይም የስላሴ መልክ ከተሰኘው መጽሐፍ ነው። በደንብ አስተውሉ። አብ ወልድና መንፈስ ቅዱስ ልክ እንደ ሰው ልጆች የራሳቸው የሆነ ቅንድብ አላቸው። ቅንድብ ማለት እዚህ ከአይናችሁ በላይ የሚገኘው ማለት ነው። የአዳምን ቅንድቦች ለሚመስሉ ቅንድቦቻችሁ ሰላምታ ይገባል አለ። እስቲ በማን ልመስል? ኢምራን ለምሳሌ በካሜራ ያወጣም እንጂ ቅንድብ አሳያችሁ ነበር። ሊትራሊ ምን ይላል? የአዳምን ቅንድቦች ለሚመስሉ ቅንድቦቻችሁ ሰላምታ ይገባል። አምላክ ያው ቅንድብ አላቸው። የአዳም ቅንድብ ያው ይሄን ቅንድብ ነው ይመስለው። ያው እዚህ ጋር ያለው ሰው ይቀድም ማለት ነው። ይሄ ለአምላክ የሚገባ ነው ወይ? የሚገባ ነው ወይ? ቁጥሩ የተወሰነው ነው ማሳያችሁ፣ ሁሉንም አላሳያችሁ። እዚህ ጋር ተመልከቱ ደግሞ ምን እንደሚል። እንደ አሮን ጢም ለሆነው ጢማችሁ ሰላምታ ይገባላል፣ ይሄውም ከልብሳችሁ መጠምጠሚያ ላይ የሚወርድ ነው አለ። ይሄ ረጅም ጢም ማለት ነው። እዚህ ጋር ልትመለከቱት ሁለቱ ላይ ብታረጉ ደስ ይለኛል፣ እያንዳንዱን ነገር እንድናስተያየው ማለት ነው። ሁለታችንን ከላይ ብታረጉ ከይቅርታ ጋር ሞዴሬተሮች ካላችሁ ፎቶውን እያያችሁ እንድታስተያዩትና ኦኬ ራሱ ነው ለካ እንድትሉ ማለት ነው። ተመልከቱ። እንደ አሮን ጢም ለሆነው ጢማችሁ ሰላምታ ይገባል፣ ይሄውም ከልብሳችሁ መጠምጠሚያ ላይ የሚወርድ ነው። ስሉስ ቅዱስ ሆይ በረዳትነታችሁ ሰዎች እንዲያለ ይቀጥላል ማለት ነው። ከዛ ቀጠለና ሰላም ለአናፊኩም አለ፣ ለአፍንጫችሁ ሰላምታ ይገባል። አፍንጫ በሽታቸው የተወደዱ ለሆኑ አፍንጮቻችሁ ሰላምታ ይገባል። ሶስት ያው እዚህ ጋር የምትመለከቱት አፍንጫ ማለት ነው። ስለው አስቀምጧል። ተመልከቱ እንግዲህ ይሄንን አምላክ ብለው እየተመለከ ያለው ማለት ነው። ቀጠለ አሁንም ምን አለ? ሰላም ለከናፊርኩም አለ፣ በትእዛዝና በመገናዘብ ሰማይን ለዘረጋው ከንፈራችሁ ሰላምታ ይገባል አለ። ሱብሃንአላህ ከንፈር አላቸው ብሎ አስቀምጠው እዚህ ጋር እንደምትስሉት ማለት ነው። አምላክን አላህን ወማ ቀደሩላህ ሐቅ ቀድሪሂ ማለት ይሄ ነው። አላህን የሚገባውን ያክል ክብር አልሰጡትም ማለት ነው። ከዛ ቀጠሉ አሁንም ሰላም ለአፍኩም አሉ፣ ለአፋችሁ ሰላምታ ይገባላል። አምላክ እንዲህ እየተናገረው ያሉት ሰላም ለአስናኒኩም፣ ለጥርሳችሁ ሰላምታ ይገባዋል። ጭራሽ ሲያደናንቁ ጥርሶቻችሁ ምንድናቸው አሉ? በነጭነት ለተመሰሉ ጥርሶቻችሁ ሰላምታ ይገባል ብሎ አስቀመጡ ማለት ነው። ከዚህ በኋላ ግን የማነሳው ነገር በጣም አዝናለሁ፣ በጣም ይቅርታ ክርስቲያን ወገኖች፣ ኦርቶዶክሳውያን እንዳታዝኑ፣ እንዳትናደዱ። የኦርቶዶክሳውያን አምላክ ጭን ጭምራለው። ጭን ማለት ይሄኛው የሰውነት ክፍል ማለት ነው። ሁላችሁም ጭን ሲባል ምን እንደሆነ ታውቃላችሁ። ሰላም ካለ በኋላ ምን አለ? በስልጣኑ ለሚሰበሰብ ጭናችሁ ሰላምታ ይገባል። ረቂቅ መንፈስ ቅዱስ በሪናውን በእፍኙ ይዟል። ስሉስ ቅዱስ ሆይ ልዕልናችሁን እናገር ዘንድ በጭኔ ላይ ለመቀመጥ የጸጋ ስጦታ ይላኳል። ጭራሽ በሰው ጭን ላይ ለመቀመጥ ስጦታ ይላኩ ብሎ ያስቀምጣል። ጭን አላቸው ብሎ ነው የሚያስቀምጠው። አምላክ ጭን አለው ብሎ እያስቀመጠ ነው። ይሄ የውስጠኛው ክፍል ማለት ነው። የእግራችን የውስጠኛው ክፍል ማለት ነው። ከዛ አሁንም ቀጠለ። በዚህ ብቻ ደግሞ ቢያበቃና በዚህ ብቻ እንትን ቢል እንደው በቃ ችግር የለውም ተሳስተው ነው ምናምን እንላለን። ይሄ ጥፍር ከርስ ምናምን ቅድም አሳይቷቸዋል። መልካቸውን ላስገኙ ኩላሊታችሁ ሰላምታ ይገባል አለ። ኩላሊት ያ ጀማ ኪድኒ ብለን የምንጠራው ማለት ነው። ለኩላሊታችሁ ሰላምታ ይገባል። ምን ያደርግለታል አምላክ? ኩላሊት እኛ የምናውቀው ሜንቴን የሚያደርገው ሰውነታችን ላይ ሜንቴን የሚያደርገው ነገር ስላለ ነው። ውሃ የማጣራት ፕሮሰስ ስለሚሰራ ነው። ምን ያደርግላቸዋል ኩላሊት? ለነዚህ ሰዎች ለነዚህ አካላት ምንም ጥቅም የለውም። እንግዲህ እንደምናውቀው ግን ኩላሊት አላቸው ይላል። ማሳረጊያ ደግሞ ማረገው አምላክ እምብርት ጨምራለሁ ማለት ነው። አዳም ያለው አይነት እምብርት አምላክ አለው። በላዩ ለሚያስቀምጥ እምብርታችሁ ሰላምታ ይገባላል። እምብርት አላህ ያሳያችሁ። እንግዲህ እምብርት አላቸው ብሎ አስቀምጧል። ይሄ አንድ መጽሐፍ ብቻ ነው። ገና እነዚህ መጽሐፍቶች ምንም አልተከፈቱም ሁሉም ማለት ነው። አንዱ መጽሐፍ ብቻ ነው ከፍተን እያሳየን ያለው። በዚህ አንድ መጽሐፍ ላይ ግን ይሄ ሁሉ ጉድ አለ ማለት ነው። አዝናለሁ። ኢብሮ መቀጠል ትችላለህ። ኢብሮ ቆይ